ከክረምት በተጨማሪ በበጋ መስኖ የሚያከናውኑት የስንዴ ልማት የተሻለ ገቢ እንዲያገኙ እንዳስቻላቸው በሆሮ ጉድሩ ወለጋ ዞን የሚገኙ አርሶ አደሮች ተናገሩ። በዞኑ በዚህ ዓመት 158,000 ሄክታር መሬት በበጋ መስኖ ስንዴ ለማልማት ታቅዶ ወደ ስራ መገባቱም ተገልጿል። ጌታቸው ባልቻ ከዚህ ቀደም የክረምት ዝናብን ጠብቆ ብቻ ወደ ማሳው ያቀና የነበረው የኢትዮጵያ አርሶ አደር አሁን በበጋም ጭምር ማምረት ጀምሯል። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን የሚገኙ አርሶ አደሮችም ለምን በክረምት ብቻ ብለው የበጋ መስኖ ስንዴ ልማት ይዞ የመጣውን ትሩፋት ለመቋደስ ጠንክረው እየሰሩ ይገኛሉ። በዞኑ ሆሮ ወረዳ በማህበር ተደራጅተው ወደዚህ ስራ የገቡ አርሶ አደሮች እንደገለጹትም በገቢ ተጠቃሚ ሆነው ኑሯቸውን እያሻሻሉ ነው። ለፍቴ ጎርዲ ቦኔ ኮኔ የበጋ ስንዴ ልማት ኑሯችንን ለማሻሻል እያገዘን ይገኛል። ከዚህ ቀደም የእርሻ መሬት አልነበረንም። በቀን ስራ ነበር የምንተዳደረው። አሁን ግን መንግስት በማህበር አደራጅቶ የእርሻ መሬት ሰጥቶን የበጋ ስንዴ ማምረት ጀምረናል። ጥሩ ገቢም እያገኘን ነው። አሁን የራሳችንን የእርሻ በሬዎች ገዝተን ነው ወደ ልማት የገባ ነው። ኑሯችንን ለማሻሻል በቀጣይም ጠንክረን የምንሰራ ይሆናል። ባየ ጋሪዳ ኢሰማሲ ነማራ ደምነ ቅጤ ቆኔ ገለባብ ጨላ ሂሩራ አሁን መንግስት የዘረጋልን አሰራር በጣም ጥሩ ነው። ከዚህ ቀደም የኛ ያልሆነ የእርሻ መሬት ተከራይተን ያገኘነውን ምርት እንካፈል ከነበረው አሁን የተሻለ ተጠቃሚ ሆነናል። አሁን በማህበር ተደራጅተን መንግስት በሰጠን መሬት ላይ ነው የእርሻ ስራን የምናከናውነው። የምናመርተው ምርት ከራሳችን ቀለብ አልፎ ለገበያም እያቀረብን ነው። በሆሮ ጉዱሩ ወለጋ ዞን ሆሮ ወረዳ የሚገኙ አርሶ አደሮች የበጋ መስኖ ስንዴ ልማት የሚያስገኘውን ጠቀሜታ በመረዳት ወደዚህ ስራ በስፋት እየገቡ መሆኑን የገለጹት ደግሞ የወረዳው የመንግስት የስራ ኃላፊዎች ናቸው። ቀመዲን ቦናኩን ቦአዳን ሰፈረሜ ዋንጅሩፊ ቆናም ቡላን ኬኛ ደመቄ የበጋ ስንዴ ልማት አሁን ጥቅሙ ስለታወቀ አርሶ አደራችን ተነቃቅቶ በስፋት እየሰራበት ይገኛል። የወረዳ አመራሮችና የግብርና ባለሙያዎች አስፈላጊውን ድጋፍ እያደረጉ ነው። ከበሬ በተጨማሪ ለአርሶ አደሩ ትራክተር ቀርበዋል። በዚህም ዘመናዊ የእርሻ ስራ ተጠቃሚ እንዲሆን እየተደረገ ነው። ይህ ደግሞ መንግስት እንደ ሀገር የምግብ ዋስትናን ለማረጋገጥ የያዘውን ግብ ለማሳካትና ለስራ ዕድል ፈጠራ እገዛ ያደርጋል። ቀመዲ ቆና ቦና ከና ወልቀበቴ ይህ የበጋ ስንዴ ልማት ለወጣቶች የስራ ዕድል የፈጠረና በማህበር ተደራጅተው በዚህ ስራ ጥሩ ገቢ ያገኙበትና ወደ ኢንቨስትመንትም የተሸጋገሩበት ነው። ከዚህ ቀደም በክረምት ብቻ የእርሻ ስራውን የሚያከናውነው አርሶ አደርም አሁን በአመት 2-3 ጊዜ እያመረተ ኑሮውን እያሻሻለ ይገኛል። በወረዳችን አስተማማኝ ሰላም ለማረጋገጥ ከሰራነው ስራ ጎን ለጎንም የልማት ስራዎችን በትኩረት እያከናወንን ነው። በሆሮ ጉዱሩ ወለጋ ዞን በተያዘው ዓመት በበጋ መስኖ ስንዴ 158,000 ሄክታር መሬት ለማልማት መታቀዱን የዞኑ ግብርና ጽሕፈት ቤት ምክትል ኃላፊ ፍቃዱ ተፈሪ ተናግረዋል። ተርሲሞ ሞቱማኒ ቦጬ ኢኒሼቲቭ ጎሳ ገራገራቲን መንግስት ከቀረጻቸው ኢኒሼቲቮች አንዱ በሆነው የበጋ መስኖ ስንዴ ልማት በዞናችን 158,000 ሄክታር በዘር በመሸፈን 6.3 ሚሊዮን ኩንታል ለማግኘት ታቅዶ ወደ ሥራ ተገብተዋል። የህብረተሰቡን ኑሮ ለማሻሻል ይህ የበጋ መስኖ ስንዴ ልማት ትልቅ እገዛ ይኖረዋል። አርሶ አደሩም ይህን በመገንዘብ በከፍተኛ ተነሳሽነት ነው በሥራ ላይ እየተሳተፈ የሚገኘው። በሆሮ ጉዱሩ ወለጋ ዞን ካለፉት 4 ዓመታት ወዲህ በተጀመረው የበጋ መስኖ ስንዴ ልማት አርሶ አደሩ የራሱን የምግብ ፍጆታ ከማሟላት አልፎ ምርቱን ለገበያ በስፋት እያቀረበ እንደሚገኝም ተገልጿል። ዘገባው የዞኑ ኮሚኒኬሽን ጉዳይ ጽሕፈት ቤት ነው።